እናት ማማዬ አንዲ ካላስቸገርኩሽ አንዲ ላወራሽ ፈልጌሽ ነበርና ባይዘዊ በጣም እድለኛ ነሽ። አንድ ሰው ፈልጎሽ ነበር እና በጣም ነው የሚወድሽ። በጣም ባለሀብት ነው። አንድ ቀን ብቻ ከሱ ጋር እንድታሳልፊና ህይወትሽ እንድትቀይሪ ነው። ገንዘብ ሲኖራችሁ ሁሉም ደካማ ጎናችሁ በገንዘብ የሚሸፈን ነው አይደለም ይመስላችሁ? ቀሽም ምንድነው? በጣም አካበድሽ። የሚጠቅምሽን ነገር እኮ ነው የነገርኩሽ። ስድቡ እዛው ይቆይሽና ይኸውልሽ እኔ ከክሽን ላራግፍልሽ ነው ያልኩሽ። እኔ አሁን መልእክተኛ ነኝ፣ ተጠቀሚበት። እድል አንዴ ነው የሚመጣው። ምን አሰብሽ? ይኸውልሽ የተከበረ ሰው ነው፣ ባለሀብት ነው። አንድ ቀን ብቻ ነው አንቺ የሚፈልግሽ። አንተ ያማሃል እንዴ? ክብር ስላለኝ እኮ ነው ቆሜ እያናገርኩ ያለሁት። ስነ ስርዓት አይኖርህም እንዴ? ሲጀመር ቸኩያለሁ። ቢገባ ደግሞ ሴትነት ክብር ነው። እሺ እንዳትከተለኝ፣ እዚሁ ነው ማዋረድህ። እሺ አንዴ ጠብቂ። አንተ ሰውዬ ችግር ከኔ ምንድነው? ለምንድነው የምትከታተለኝ? ስነ ስርዓትህን ያዝ እሺ ባለጌ። ምንድነው? ገንዘብ እኮ ነው የተባልሽው። ይኸውልሽ ምንድነው? ከነ ገንዘብ ገደል ግባ። እሺ እንዳትከተለኝ። እሺ ይኸውልሽ አንዴ ምስራች አለሽ። እሺ በይኝና ቁሚ። እንኳን ደስ አለሽ። ፈተና ነበር። እንኪ አዳምጪኝ አንዴ። ስለምን ፈተና ነው የምታወራው? አንድ ትልቅ የተከበረ ሰው ነው እንደነዚህ አይነት ሴቶችን የሚፈትንበት ፈተና ነው። እኔ አሁን መልእክተኛ ነኝ። አሁን እንደጠየቅኩሽ ጥያቄ ጠይቂያቸው እምቢ አይሆንም ብለው የሴትነትን ክብር ላስቀደሙ ሴቶች ትልቅ ሽልማት እየሸለመ ነው እና እንኳን ደስ አለሽ። በጣም ይቅርታ እንደዚህ ስላልኩሽ። እሺ ዲስሪስፔክት